ሰላም ጤና ይስጥልኝ። እንደው አጥቷላችሁ እንዴት አደራችሁ? እንዳላችሁበት የዓለም ክፍል እንደምን አላችሁ? እንደው ዛሬ በጧቱ አጭር መልእክት ለማስተላለፍ ፈልጌ ነው። በአሁኑ ጊዜ በአማራ ፖለቲካ ትልቅ ስራ ሆኖ ሲሰራ የምናየው ወይም ሲንቀሳቀስ የምናየው በአፋብኃድና በአፋብኃድ መካከል አንድነት እየተፈጠረ ነው፣ እየተመሰረተ ነው፣ ባጭቀኑ ስልናቀርብላችሁ ነው የሚል ነው። ሂደቱ ግን እንደሚያመለክተው አሁን አፋብኃድ የሚያደርገው ከአፋብኃድ ጋር የሚያደርገው ውይይትና ድርድር ከአፋብኃድ ሳይሆን ከብልጽግና ጋር መሆኑን የሚያረጋግጥ ነው። ይህንን አማራ ልብ ብለህ አፋብኃድ ከአፋብኃድ ጋር የሚያደርገው ግንኙነት አፋብኃድ እንደ ድርጅት ቆሞ ሳይሆን አፋብኃድ በውስጡ የብልጽግናን ዓላማ ይዞ መሆኑን ሂደቱ ቁልጭ አድርጎ እያሳየን ነው። ድርድሩ ከማን ጋር ነው ብለህ መጠየቅ መቻል አለብህ። በድርድሩ ውስጥ አፋብኃድ ታላላቆቹ ነኝ የሚላቸው ሰዎቹ የት ናቸው አሁን ብለህ ጠይቅ። እነማን ናቸው ብለህ ጠይቅ። ለዚህ እነን ስትጠይቅ ሀ ብሎ የሚጀምረው ጸዳሉ፣ ቆራጡ የተባሉት የክፍለ ጦር፣ የብርጌድ፣ የኮር እየተባለ ሲጎራላት የነበረ የሱ መሪዎች የነበሩ እነሱ አገር ጥለው ወደ ላካቸው አገር ከገቡ ቆዩ። ቀጥሎ የጎጃም ዕዝ እንደሌለ ይታወቃል። ግን አንድ ሰው ይዞ እዚህ ሲያደነቁረን የነበረ ኋላ ደግሞ የአፋብኃድ የውጭ ጉዳይ ኃላፊ መምሪያ ኃላፊ እየተባለ ይነገር የተነበረው ማስረሻ ሰጤ ቀደም ሲልም ሰርጎ የገባ ብአዴን ለወዶ ያደረ በወንድሞቹ ላይ በአማራ ላይ የጥላት ክንዱን የያዘ እሱም በሽሙሙ ገብቶ እንደ ድርጅት ገብተናል እያለ ነግሮን እዚያ መስፍን ቀደም ሲል ከአማራው ክልል ምክትል ፕሬዝዳንት ከሚለው ጋራ የተያዘው ጥርጥ የተያዘ እየታወቀ የድርጅቱ ቀደም ሲልም የኢንሳ አባል ነው፣ አሁንም የኢንሳ አባል ነው። እሱ ጥሎ ገባ። ይህን በይፋ አይተሃል፣ ሰምተሃል፣ አማራ አውቀሃል። አማራ እነሱ ገብተዋል። ኋላ ደግሞ በግሩፕ አዲስ አበባ ላይ ገብተው ልክ አገር ጎብኝተው ናሳ ደርሰው የተመለሱ ይመስል ብልጽግና የተቀበላቸው አማራ የሚባለውና እሱ ተከታዮች የድርጅቱ የተለያየ ኃላፊዎች በግሩፕ እጃቸውን ሰጥተዋል። ዛሬ ደግሞ አለው ያሳምነው የቁርጥ ቀን ልጅ ነው፣ የጦር ጠቢብ ነው፣ የአፋብኃድ ወታደራዊ አዛዥ ነው እየተባለ የሚነገርለት ኮሎኔል ፋንታው ሞሀባው እጁን ሰጠ። ስለዚህ አሁን አፋብኃድ እንደ ድርጅት አለ ወይ? እነማንን ይዞ ነው እንደ ድርጅት የሚደራደረው? አፋብኃድ ቁሞ ለምንድን ነው የማያስበው? አሁን ማን ቀረ? እነዚህ ከፍተኛ የድርጅቱ አመራሮች የብልጽግና አመራር ሆነው ወደ ብልጽግና ተመልሰው ሲሄዱ እስክንድር ብቻውን ነፃ ሰው ይሆናል ብሎ ማሰብ ይቻላል ወይ? ከተቻለ መልካም ነው። ስለዚህ አፋብኃድ የጀመርከውን አብይ የነካቸው እስክንድር የነካቸው ሰዎች በአጠቃላይ ጠፊዎች ናቸው፣ ደካማዎች ናቸው፣ ለሀገር ለወገን ተቆርቋሪዎች አይደሉም። ይህንን በተግባር ከትግሉ ላይ እያሳዩን ነው። ከነዚህ ወገኖች ጋር ለሚደረግ አንድነት ቁሞ ሊታሰብ ይገባል። ልንመሰረት ነው አንድነት ብትል ይሄ ውሽክሽክ ነው። ዘመዶቻችን ያሉን ይህንን ነው። ውሽልሽል ነው እርቁ፣ አውድማው ማይፋር በሮቹ ማይራቁ ነው ያሉን። ይሄ በውሽልሽል በአማራ ጠላቶች አማራ ትምክህተኝነት ይሰነፍጣል ብለው በጻፉ አማራን በጨቋኝነት በበዝባዥነት ነው ብለው በሚያምኑ ግለሰቦች የሚደረግ አደራዳሪ ችግር ይሄው ውጤቱን እያየን ነው። ከመጀመሪያ ደረጃ አማራ ሆነ ሳትወጣ ጠላትና ወዳጅን ሳትለይ የምታረገው የጅምላ ጉዞ እንዲህ ያጋልጣል። ስለዚህ እኔ አፋብኃድ ያላቸው አመራሮች የምታውቁ የምትሰሙ ከሆነ
ከአፋሕድ ጋር የጀመራችሁትን የአንድነት ጉዞ ይሄ ከፍተኛ የሆነ ወንጀል ነው። ጥለዋችሁ ሄደዋል፣ ሸሽተዋል። ሁሉም ከማን ጋር ነው? አሁን እነሱን እንደ ድርጅት መቀበል ሳይሆን እንደ ግለሰብ አምራ ለማድረግ ይቻላል። እንደ ግለሰብ ጥንካሬያቸውን ድክመታቸውን አይቶ እንደ ግለሰብ መቀበል እንጂ እንደ ድርጅት አፋሕድን መቀበል ሞትን በራስ ጊዜ መጋበዝ ነው። የአማራን የህልውና ትግል አፈር ለመክተት ነው። ይህ አሳፋሪው ተግባር ነው ዛሬ። ከዚሁም በኋላ አካኪ ዘራፍ የሚል ይኖር ይሆን? አፋሕድ አሁን የጠነከሰ ድርጅት አለው። ጸረ አማራ ነው ደጋግሞ ነግሮን፣ አማራ ኢትዮጵያን አልሰራም ብሎን፣ አማራ ፋኖ እንጦጦ ሲደርስ ይመለሳል። ከዚህ በኋላ እሱን የምንፈልገው ህወሓትን እንዲያስታግስልን ነው ያለ አካል፣ ብሔርተኛ ሆኖ ያልወጣ አካል፣ አማራነትን ገና ያልተረዳውን አካል አማራን ነፃ ያወጣል ብለህ የምታስብ አንተ ገና አልተወለድክም። እንኳን ተወልደህ ሀገር ልትመራ እና ይሄ ነገር ዛሬ እኔ ለአማራ ህልውና ትግል አንድ ድል ይመስለኛል። ምክንያቱም እንመራዋለን የሚሉት የድርጅቱ መሪ አካል ጨርሰው ገብተው አለቁ። ያ በአንድነቱ ገብተው በድርድሩ ገብተው፣ ምክንያቱም ተደራዳሪ እነሱ ናቸው። ይሄ ሰውዬ ነው ዋና የፖለቲካ አመራር እንኳን ባይችል ወታደራዊ መሪ ይሰጠው ነበረ። ጠቅሎ ይዞት ይገባ ነበር። እቅዱን ይሰጥ ነበረ። አሁንም ነፃ ነው ብዬ ባላስብም በአፋሕድ ውስጥ ሰዎች የሉም እያልኩኝ አይደለም። በአፋሕድ ውስጥም በራሱ ከዚህም ከዚያም እጃቸውን የረገጡ ከውጭ በሚላክ ገንዘብ ቤታቸውን፣ ቤተሰቦቻቸውን፣ ያክስት ያጎት ልጆቻቸውን ያደረጉ ሰዎች እንዳሉ እየታወቀ እየተነገረ ነው። ሁሉም በላይ ደግሞ በዘመቻ የተያዘ ዘመቻ አለ። ጠላት ጋር ገጥመን ለጠላት ባንዳ የሆኑትን ሰዎችን እርምጃ ሲወሰድ እሱን እንደደላ አደረገው የሚያላዝኑ የዩቲዩበሮችን እያየን እየሰማን ነው። ይህንን በመቅደላ ዩቲዩብ ሰፊ ጽናፍ ወዳጆችን ልከውልኛል። እሱን በዚያ አሰማችኋለሁ። ጠላታችን ጠላት ነው ብለን ካላለ ጠላትን በጾታ ከለየን፣ ጠላትን በእድሜ ከለየን ትክክል አይደለንም። ገጥመን መስሎኝ ለጠላት ያገለገለ ለጠላት መረጃ የሰጠ ጠላትን ያገለገለ እንዲያው ማሰብ ያለበት አማራው ጡስ ሲቆረጥ ጎጃም ላይ፣ ጡስ ሲቆረጥ ወሎ ላይ፣ ጡስ የ6 ዓመት ልጅ ያለ ዛሬ አማራ አልሆንም ያለችን ሰው ሲገደል የአማራ ደም ታርዶ አጥንቱ ተጠብሶ ሲበላ እየታየ ያልጮሁ ሰዎች ዛሬ የብልጽግና አሽከሮች ተገደው ተብሎ የሚጮኸው ጩኸት ያዞምባ ምን ማለት ነው? ገጥመን መስሎኝ ጠላቶቻችን ልንከባከብ በሴትነታቸው ልንተዋቸው ነው ወይ? የትኛው ሰብአዊነት ነው? እስቲ እስራኤልን ተመልከት እናይ። አሜሪካን ዛሬ እያቸው የሚደረጉን ተመልከታቸው። ዓለምን መገዛት ኃይል ነው፣ አሸናፊነት ነው፣ ወታደራዊ የበላይነት ነው። ከዚያ ውጭ ነፃነት ልታገኝ አትችልም። ይሄ በየትኛውም ቦታ ላይ ሰላዎችን የአብይን ጆሮ ጠቢዎች ለምን ተገደሉ ብለህ የምትጮህ አንተ አማራ አይደለህም። አማራው እንዲሞት የምትፈልግ ነህ። ምን እንዲፈለግ ትፈልጋለህ? ጦርነት እኮ ነው የተገጠመው የተያዘው። ከዚህ ውጭ ምን ልጠበቅ ትፈልጋለህ? ይህንን አማራ ይሆን ካስበህ ጠላት ነው ብለው ዘመኖቻችን ነግረውናል። ጠላትማ ምን ጊዜም ጠላት ነው። አስቀድሞ መግደል አሾክሿኪውን ነው። እና ልጆች አሾክሻኪዎች ናቸው፣ ይገባቸዋል። የነገ ሰው ይበለን።